እጅግ አሳሳቢ የሆነ ነገር አሁን በዓለም ላይ በሃይማኖት ጉዳይ ሰዎች እርስ በርስ መገዳደላቸው ነገር ነው። ሰዎች በሃይማኖት ጉዳይ በጣም ይገዳደላሉ። ለምንድን ነው ይሄ ነገር የተፈጠረው? በሃይማኖት ጉዳይ ምንድን ነው ሰዎች እርስ በርስ እንዲገዳደሉ ያደረገው ምክንያት? ሃይማኖት ከምን ጋር የተነጋገረ ነው? ማለት ሃይማኖት ምን ፈጣሪ ናት? ሃይማኖት የምትሰጠው ቦታ ለሰው ልጅ ምንድን ነው? እንዴት ነው በሃይማኖት ምክንያት ሰው እርስ በርስ የሚገዳደሉት ጠላትም የሚሆኑት? ለምንድን ነው የምጠቋቆሙት? ሰዎች ከምን ጋር ነው ሃይማኖቱን እያነጻጸሩ ያሉት? ካለት ከግል ጥቅም ጋር ነው ወይስ ከራሳቸው ከእምነታቸው ጋር ነው? ሃይማኖት እምነትን መገደብ ከሆነ ወይም እምነት በሃይማኖት ብቻ ከሆነ ምን ዋጋ አለ እምነታችን? እምነታችን ከሃይማኖት ውጪ ካልሆነ በስተቀር የኛ እምነት አይደለም። የኛ እምነት የምንከተለው ሃይማኖት እምነታችን የሚቀርጸው ሃይማኖቱ ነው። ሃይማኖቱ ደግሞ የግድ ሌላውም መግዛት አለበት ማለት አይደለም። ሃይማኖቱ ብቻውን ማኖር አለበት ሰው። ሰላም ጤና ይስጥልኝ። እኔ ሰለሞን እባላለሁ። ለዚህ ሶሻል ሚዲያ አዲስ ከሆናችሁ ወይም ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቤት እንድትቀጣጠሉ እፈልጋለሁ። ለማንኛውም ከዚህ በፊት በተለቀቁት ቪዲዮዎች ብዙ ቫይራል ወይም ብዙ ላይክ ቪውም ስለማይኖረኝ ይህም ቪዲዮ በተቻላችሁ መጠን ለሌላ ሰው በማጋራት ይህን ጠቃሚ የሆኑ ነገሮችን ያው ለመማር እስከሆነ ድረስ ብዙም በተቻለን መጠን እንድንማማር እፈልጋለሁ። ለዚህ ቤት በድጋሚ አዲስ ከሆናችሁ ቤትን ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። ወዳችኋለሁ። ዛሬ ወደ እናንተ የመጣሁት አንድ ሀሳብ እጅግ በጣም ስላሳሰበኝና በዓለም ደረጃ ያሉት ነገሮች ከእውነታና ከሀሳብ ውጪ ስለሆኑ ያን ነገር ላወራ ነው ወደ እናንተ የመጣሁት። ይሄ ሀሳብ ደግሞ ሰው ሁሉ እርስ በርስ እንዲያወራና ሰው ሁሉ ራሳቸውን እንዲጠራጠሩ ካደረጉት ነገር አንዱ ነው። ይሄ ማለት ሃይማኖት በምድር ላይ አሁን ትልቁ ለሰው ልጅ ትልቁ እንቅፋት እየሆነ ያለው አንደኛ ሃይማኖት እየሆነ ነው። ከፖለቲካ ጋር የተገናኘ ነው። ከህብረተሰብ ጋር የተገናኘ ነው። እርስ በርስ በሚደረገው በስብሰባም በገበያም ሁሉ ሃይማኖት እየተነገደ ነው ያለው። ሃይማኖትን እንዴት ነው እኛ የምንነግደው? ሃይማኖት ለምንድን ነው ወደ ገበያ የመጣው? ሃይማኖት ለምንድን ነው ወደ ስብሰባ የገባው? ሃይማኖት ለምንድን ነው ወደ ፖለቲካ የዞረው? ሃይማኖት ራሱን የቻለ ራሱን ብቻ የሚያቆም በራሱና በእምነቱ ስር የሚተዳደር ኃይል ነው እንጂ ሃይማኖት ለራሱ የእምነቱ አካል። እምነቱ ሰዎች በሃይማኖት ተንተርሶ እምነት ይገዛሉ እንጂ እምነት ስላለ ሃይማኖትን አይፈጥሩም። እምነት የግል ነው። ሃይማኖት ግን የጋራ ስብስብ ነው። ስለዚህ የጋራን ስብስብ የምንፈጥረው የግል እምነት ነው። የግል እምነታችን ጥለን ለጋራ ስብስቡ የምንጨነቅ ሰዎች ብዙ ሰዎች አለን። ይሄ ማለት ለግላችን ጥቅም ነው እንጂ ለሃይማኖቱ ክብር አይደለም። ሃይማኖት ሰውን አያስገድድም። ሃይማኖት ሌላ ሰው ላይ እንዲያወራ ያደርጋል። በየትኛውም ይሁን ፕሮቴስታንት ይሁን ኦርቶዶክስም ይሁን ሙስሊምም ካቶሊክም ዕብራይስትም የተለያዩ ሃይማኖቶች አሉ። ይህ ሁሉ ሃይማኖት ሰው ላይ እጅ አንሱ፣ ሰው ላይ እንደዚህ እጃችሁን ቀስሩ፣ እንደዚህ አድርጉ፣ እንደዚህ ወደ ክፉ ግቡ አይነት ነገር አያወራም። በሃይማኖት ዘንድ ይሄ አስጸያፊ ነገር ነው። እኛ ኢትዮጵያውያን ግን በምን እንዳስነካን ምንድነው ችግራችን? እስካሁን ለኔ ግልጽ ያልሆነኝ ነገር በሃይማኖት ጉዳይ መበላታችን ነገር ነው። ለምንድነው በሃይማኖት የምንባላው? በየዓመቱ ይነሳል፣ በየወራት ይነሳል፣ በየጊዜያት በሃይማኖት ጉዳይ ላይ ይነሳል። ለምንድነው እኛ ሃይማኖት የአንድ ህብረት መሰረት ነው። የሃይማኖቱ መሰረት የህብረቱ መሰረት ሃይማኖቱ እምነቱ ነው። እምነቱ የሚፈጥረው የአንድነትን የህብረቱ ስም ሃይማኖት ብሎ ጠርሎ እንጂ ሃይማኖት የግል ማንነት አይደለም። ሃይማኖት ስላለ መኖር ትችላለህ። ሃይማኖት ስላለ እምነት አለ። ሃይማኖት ስላለ ተቀባይነት ይኖራል አይደለም። ተቀባይነት የምኖረው በስራህ ነው። ለሰዎች የምትሰጠው ቦታ ነው እንጂ ለሌላው አንተ ሰው የሚያውቀው ሃይማኖትን እንኳን በጣም እንድወድ ካረክ ራሴ ላይ መስራት አለብህ። ሃይማኖት ላይ ከምትሰራ ራሴ ላይ ተመልሰህ ከሰራ ሃይማኖትን ታስጠራለህ። ነገር ግን አንተ ራሴ ላይ ካልተሰራ ራሴ ጥሩ ቦታ ላይ ካልሆንክ እኛ ጥሩ ቦታ ላይ ሳንሆን
ሃይማኖታችንን እናስከብራለን ብለን ማሰብ እጅግ በጣም ፈታኝ ይሆናል። የትኛው ሃይማኖት ሙስሊምም፣ ኦርቶዶክስም፣ ፕሮቴስታንትም ራሱን ሃይማኖቱን የሚገልጠው ማንነቱ ነው። ማንነቱ ሃይማኖቱን የማይገልጥ ከሆነ እሱ ሃይማኖት አይደለም። እሱ ገዳይ ነው። ሌላ ስፒሪት አለው፣ ከኋላ መንፈስ አለው፣ የሚወጋ መንፈስ አለ፣ ኃይል የሚሰጥ መንፈስ አለ። እሱ ማንነቱ ምን ለመመሰረት አለበት? እምነቱ ላይ። እምነቱ ላይ ካለ እምነቷ ደግሞ ምን ታስተምራለች? ከላይ ያለው የውስጥ እምነትን ጥንካሬን ታስተምራለች፣ መንገድን ታሳያለች። አትግባ በተባለው ህጋትን ታስተምራለች። ህግ አለች። የሙሴ ህግ የሚባሉት አሉ። እነ ነብይ መሐመድ ህጎች አሉ፣ ህጋት። ያን ህግ ያስተምራል። በሙስሊምም ህግ አለው፣ በፕሮቴስታንት በኦርቶዶክስም ራሳቸው የሆነ መተዳደሪያ ደንብ ህግ አላት። ህጓ ደግሞ ሰው ላይ እንደዚህ አድርጋ ይላል፣ ሰው ላይ ወንጀል ፈጽም፣ ሰውን በድል፣ ወደ አንተ ሃይማኖት ጎትታ አምጣ፣ ወደ አንተ ራሴ ሃይማኖት ካላመጣ ሰው መኖር አይችልም፣ መዳን አይችልም፣ ጀነት መግባት አይችልም አይደለም። ጉዳዩ አንድና አንድ። እንደዚህ የሚያደርግ ሰዎች ሁሉ ትክክል አይደሉም ብዬ አስባለሁ። ሰብስቦ ጎትቶ የሚያመጣ ጠርቶ የማይመጣ ካለበት አንተ ጋር መጥቶ የሚያወራ ኖ። ስለ እምነት ከሆነ እንደ አንድ እምነት ማውራት አለብን። ያመንነው ነገር ነው ማውራት ያለብን። ሃይማኖት ከሆነ የሁላችን ስብስብ ነው እንጂ የስብስቡ ግንድ ነው እንጂ እኛ ሃይማኖት ብለን ወደ ሃይማኖት ሰውን ጠርተን ሌላ ሰውን ጋብዘን ምንም አይነት እኛ በራሳችን ወይም በሌላው ላይ ምንም የምንጨምረው ወይ የምንቀንሰው ነገር የለም። ሃይማኖት ላይ ሰውን አመጣ፣ ምን ላይ አመጣ አይዶ ነው። በተለይ አሁን እየተከናወነ ያሉት በፕሮቴስታንት እምነት ተከታዮች ዘንድ እንደዚህ ወጣ ያሉት ነገሮች ይታያሉ። ከዛ እሱም ሆኖ አንደኛ ራሳቸው ሚኒስትሪ ቸርች በመክፈት ወደ ራሳቸው የመሳብ ቴንሽን አይነት ነገር የራሱን የማንጸባረቅ አይነት ነገሮች ይስተዋላሉ። ነገር ግን እሱ አንደኛ ትልቁ ነገር ወደ ራሱ የማምጣት ሐሳብ ሊኖር ይችላል፣ ላይኖርም ይችላል። እሱ አይመለከተንም። ነገር ግን እሱ ወደ ራሱ ከሚያመጣ ይልቅ እሱ ወደ እግዚአብሔር ወደ ፈጣሪ ወደ አመነበት እንዲሄድ ወይም ባመነበት ጸንቶ እንዲኖር ከክፉ ሐሳብ እንዲወጣ ከተለያየ ከሱሳት እንዲወጣ ከማይመች ቦታ ወጥቶ በራሱ አቋም ይዞ ለራሱ ወይም ለቤተሰቡ ጠቃሚ ሰው እንዲሆን መምከር ነው እንጂ ወደ ራሴና ወደ እኔ ቤትና ወደ ራሴ ቸርች ግባ፣ ይሄ በፍጹም ምንም አይነት ተቀባይነት አይኖርም። ምክንያቱም ሰውየው ወደ ራሱ ጋበዘ እንጂ ወደ ፈጣሪው አይደለም፣ ወደ አመነበት አይደለም። እምነቱን ወደ ሰውየው ወሰኝ። ለኔ አሁን ወሳኝ ትልቁ ነገር ያመንኩት ነገር ነው። ራሴን እንዲያውቅ ያደረገኝ ያመንኩት ነገር በውስጥ ያለ ማንነት ነው። ውጭውን የሚያንቀሳቅሰው ውስጥ አይደለም። ይሄን ሐሳብ ከዚህ በፊት አንስቻለሁ። ልክ በላይ ያለችዋን ፊኛ በራሷ ኃይል አይደለም ውሃውን እየገፋች የምትወስደው። ከስር ያለው ውሃ ትልቁ ከላይ ያለውን ፊኛ እንደፈለገው የሚያንቀሳቅሰው ከስር ያለው ውሃ ነው። እሱ ከላይ ብቻ ስለሆነ ከስር ያለውን ነገር ያዛል አይደለም። እኛ ከላይ የለበስነው ከላይ ያለን ማንነት የምታየው ለሰዎች የምታየው ማንነት ውስጥ ያለን ነገር ያስቆማል ብለን አይደለም። ከላይ ያለ ፌክ ሊሆን ይችላል። ከላይ ያለ የማይመለከተን ለሌላ ደግሞ ትርጉም አልባ ሊሆን ይችላል። ወይም በመልክ አይነት ወይም የሚያስጠላ መልክ ሊኖር ይችላል። ወይ ጥቁር ወይ ቀይ ሆኖ የሚያስጠላ አይነት ነገር የሚሰጥ አይነት ከሆነ እሱኛው ማንነት ግን የውስጡን ማንነት ይፈጥራል አለ። የውጭው ማንነት እይታን ነው። ሌላው እሱ ላይ እንዲያርፍ አንጸባራቂ ከለር ነው፣ ጌጅ ነው እሱ እንጂ ማንነት አይደለም። ከውስጥ ያለው ማንነት ውጭውን ነው የሚያስተዳድረው እንጂ ውጭ ያለው ማንነት ውስጡን አያስተዳድርም። እኛ ያለን አቅም አቅም የሚሰጠን ነገር የውስጥ ማንነት እንጂ የውጭ ኃይል አይደለም። እጄ ስለምሰራ እግሬ ስለምራመድ ማውራት ስለምችል መብላት ስለምችል አይደለም። መብላት እየቻሉ መኖር እየቻሉ የሚሞቱ ሰዎች አሉ። ጥርስ ያለ የሚሞቱ አሉ። እጅ ያለ የሚሞቱ አሉ። ይህ ማለት መሞት ማለት ከውስጥ ያለችዋ ማታየ ማትዳሰሰው እስትንፋስ ከሰውነቱ መውጣት ነው። ይሄ ማለት ሰውየው አበቃለት። ታውቃላችሁ፣ ትልቁን ማንነት ትልቁን ስጋ ትልቁ የከበረውን ነገር ለሰዎች በጣም ውድ ሆኖ የምታየው ከለርድ ሆኖ የምታየው ነገር ታስቆማለች።
ወሬውን እንድትቀይሩ ታደርጋለች። ነገር ግን ያ ነው እምነታችን መሆን ያለበት ከስር ነው እንጂ ከላይ ባለን ነገር አይደለም። ስለምንሄድ አይደለም፣ ስለምንለብስ አይደለም፣ ነጭ ስለለበስን አይደለም፣ የተለያየ ነገሮች ጀለባም ስለለበስን አይደለም፣ ከላይም ኮፒያ ስላደረግን አይደለም፣ ሱፍ ስለለበስ ከረባት ስለለበስን አይደለም። ማንነታችን ስረኛ ውስጡ ያውቃል። ይህን ማንነት ውስጥ ያውቃል። ያንተንም ውስጥ ያውቃል። የእሷንም ውስጥ ያውቃል። ውስጣችን ያውቃል። ውስጣችን እንዲያውቅ የተደረገ አንድ ማንነት አለ። እቺ ነገር ውስጧን የተፈጠረችው እሷ የምትነጋገርበት ኃይል ስላለ ውስጧ ሰሚውን ታውቋለች። ከሱ ጋር ትሰማለች። ውስጣችሁን ስሙ። ከላይ ከለበሳችሁት ካላችሁ የውበት ደረጃን ሳይሆን የውስጣችሁን ጥንካሬ አጠንክሩ። እጅግ በጣም ወዳችኋለሁ። ይሄን እናንተ ጠቃሚ የሆነው ብዬ አስባለሁ። በጣም እኔንም ይጠቅመኛል፣ እኔንም ጠቅሞኛል። ምክንያቱም እኔ ከራሴ ነው እንጂ መነሳት ያለብኝ ከሌላ አይደለም። ራሴን አምኜ ነው እንጂ መቆም ያለብኝ ሌላውን አምኜ መደገፍ የለብኝም። ምክንያቱም ሌላውን አምኜ ከተደገፍኩ ምንም አይነት ሪስኪ ስለማይኖረኝ በፈለገ ጊዜ ሊጥለኝ ይችላል። አላምንም፣ አያምነኝ፣ አላውቀውም። ግን ውስጤን አምኜ ራሴን አምኜ ከተነሳሁት ካለሁበት ትንሽ ከፍ ካልኩት በራሴ ማንነት ምንም አይነት ሊጥለኝ አልችልም። ምክንያቱም ውስጡ ፈቅዷላ። ውስጡ ላይ እኮ ሰፊ ኃይል አቅም አለ። በጣም ትልቁ አቅም የውስጠኛው አቅም የላኛው ትእዛዝ ሰጥቷል፣ አድርግ ብሏል። ስለዚህ መሆን ያለብኝ ውስጡ የፈቀደ ነገር ስላለ ውስጡን በጤና ነገር ላይ ማዋል። ጠንከር ያለ ነገር ከሆነ ውስጡን እንዴት አይነት ነገር ከራሱ ጋር ማማከር ይችላል፣ ያማክራል። ስለዚህ ውስጣችን በቀና መንገድ ካሰበ በተለያየ ነገሮች በሃይማኖት ዙሪያ ላይ ያሉት ስለ ሃይማኖት ሳይሆን ስለ ማንነታችን፣ ስለ ሃይማኖታችን፣ ስለ ውላችን ሳይሆን ስለ ፈጣሪያችን፣ ስለ መግባት ስለ መውጣታችን ሳይሆን ስለ ምስጋናችን አስቀድመን ማሰብ አለብን። ምስጋናን ወይም በተለያያችሁ በፈለጋችሁ ሃይማኖት ቀናችሁን ሰላም የሚያደርገው ውላችሁን ሰላም የሚያደርገው ምስጋና ነው። አመስግናችሁ ከወጣችሁ አመስግናችሁ ከገባችሁ ፈጣሪ ቀኑን ውብ ያደርጋል አምናለሁ። ፈጣሪ ደግሞ እንደዚህ አይደለም። ትልቁ ችግር ከእግራችሁ በታች ያደርጋል። ስለማምን ነው ይሄን ማውራው። ጎብዙ። ወዳችሁ